እኮ በቃ ወንድ ልጅን ጠልፍ ያለው መንግስት ሊጠይቀኝ የሚገባ ሴት እኮ ነኝ። በጓሮ በኩል ባጥር ዘላ ወጣች። የደረሰች እርኩስ ጫካ ሄዳል ራሱን ሊያጠፋ። እግዚአብሔር ልጅ ከሰጠክን ይወልድልሃል አታልቅስ ብቻ ነው ያልኩት። አንቺም ብከዳ እግዚአብሔር ይክዳኝልና መጽሐፍ ቅዱስ ተሸክሞ ይበላል። 6 ወር እርጉዞኝ ወንድምየው እንዲህ በጀርባዬ ረግጦ ባፍጥሜ ደፋኝ። የሚስቱን ስማን ብሎ ሴፍ እናደርግ ተቃለ አበበ ነው። ሚስት ያለው ወንድ እንዴት ነው እሷ ሴት ቤት አድሮ ጸሎት የሚጸልይ? ከሌላ አንድ ልጅ አላት ከኔ ባላረገሰች የማትሆነውን ሆናለሁ አትበል። ሰው ይሞትባል። እኔ ሞቻለሁ የእናትን ሬሳ ገንዞ እስከ ማጠብ ድረስ። በ12 ዓመት የእናትሽን ሬሳ ገነዝሽው? እናት ቂጣ ግዛልኝ አልኩት። እንጂ በሽተኛ አለኝና ተፋ። የእውነት ልንገርክ ከአሜሪካ ሊያገባኝ መጥቶ ሰርግ አሰርዘውብኛል። በስመ አብ። ግን የእውነት መረሸን የተረሸንኩት። ረሸንሽ? በቃ እስከ አባቴ እልፈት ድረስ የነበረው ህይወት። ከአባቴ እልፈት በኋላ እንኳን እናቴ ታማ ስለነበረ ብዙ መከራዎች ነበሩት። በዛ እድሜ ላይ አንድ ህፃን ልጅ ልታይ የማይገባውን እኔ አይቼ አልፌያለሁ። የእናትን ሬሳ ገንዞ እስከ ማጠብ ድረስ። በስንት ዓመትሽ? የ12 ዓመት ልጅ ሆኜ። በ12 ዓመት የእናትሽን ሬሳ ገነዝሽው? አዎ፣ ሐዋሳ ከተማ ላይ። ማን አስተማረሽ? ማን አሳየሽ? እሷ ታማ ስለነበር ታሳየኛለች። ምን እያለች? እንዲህ ነው የምትገንሽኝ፣ እንዲህ ነው የምታደርጉት ሰው አልነበረ? ሃይማኖቷን ቀይራም ስለነበረ ሰዎች ጠልተዋት ነበረ። በጣም ታማም ስለነበረ ሰውነቷም ከስቶ ስለነበረ ኤችአይቪ ነው ብሎ የፈሯት ነበረ። እሷን ካለፈች በኋላ ደግሞ እኔ ኤችአይቪ በሽተኛ ናት ተብዬ በብዙ ሰዎች እስከ መገለል አገሩን ጥዬ እስከ መጥፋት ደረስኩኝ። በዛ ኬዝ ምክንያት ሰው ምን ይመስል ነበር? እናትሽን በ12 ዓመትሽ መገነዝ ምን አይነት ስሜት ውስጥ ነበርሽ? በምታርፍበት እለት ውጭ እኔ ልብስ እያጠብኩ ነበረ። ምን እንደሆነ ግን ፈርቻለሁ። ምክንያቱም ከወትሯ ተለይታለች ይዛን ቀን። ከዛን ውሃ ጠጭኛለች። በብርጭቆ ሰጣት ወረወረችብኝ። በጆግ ሰጣኋት ጠጣች። እንዲህ ነው ያለችው። ሞተች በቃ። ከዛን ዩኒስ ተከራይ ነበረች። ግቢያችን ውስጥ የሚከራይ ቤት ነበር። የራሳችን ቤት ነው። የቤት ስም የሰፈር ስሜ ቡጥሼ ነው። ቡጥሽ ፈትሏ ሞታለች አለች። ከዛን እርብ የጮኩኝ ትዝ ይለኛል። ቁንጣኔ የለበስኩት ነጭ ቲሸርት ነው። ፀጉሬ ቆሟል። ሁሉም እየመጣ ይመለሳል። አንቺ እዛ እያለቀስሽ እየጮሽ ማለት ነው? እመቤቴ ነው። ምንም ሰው መጥቶ ሊረዳሽ አልሞከረም? ማንም። ቀብሯ ግን እንዴት እንደሚያምር መጨረሻ ላይ ምን ሆነ ስሜ ሰው ከሞተ ነው ሬሳ ጠቢ ይባል ነበር። ወሰለ። ኧረ ተይ ክርስቶስ ምስክሬ፣ የእውነት የምሬ ነው። 3-4 ሰው ሞቶ ሰፈር ውስጥ አንድ ጊዜ እንዳውም ትዝ ይለኛል። ከኛ ቤት ጎረቤት ነውና ልጅነቴን ረሱት። ሬሳ አጣቢ ማን ነበር መጀመሪያ ወንድ ሆነ የጎዳሽ ሰው? አረብ ሀገር በነበረኝ ጉዞ ላይ የነበረኝ ህይወት። አረብ ሀገር ሄደሽ ነበረ? አዎ፣ ለዛም በእግሬ። ከየት? ከአፋር ክልል እስከ የመን፣ ግማሹን በመኪና። አዲስ ነው እንደ ኢትዮጵያ ውስጥ። አሁንም ሰው የተሰደደ አይደል እንደ ሰላም ስላጣ። መንገዱ እንዴት ነበር? ኢትዮጵያ ጋላፊ ድረስ አስፋልት፣ ከዛ በኋላ በረሃ ጫካ። በእግር ነው የሚሄደው? እንዲያው ኬላ እንዴት ታልፋለህ? ጥሩ ነገር አልገጠመኝም። ከየመን ተመለሱ። አዳማ ገባሁ። ከዛም በኋላ መከላከያ ላይ እህል ማቅረብ ጀመርኩኝ። ምን አይነት እህል? ሬት ምናምን። ኦኬ። እና በዚህ መሀል ላይ በቃ አሪፍ ታውቃለህ፣ አሪፍ የምትባል ሆንኩኝ። ተቀየረ፣ ወዝሽ መጣ፣ ብር አገኘሽ እንዴ? ምህረት እጅ ሁሉ ሐዋሳ አክቼባቸው ነው የመጣው። ሪሊ? ምን አደረግሽ? መጀመሪያ ምራቅ የተፋብኝ ሰው ጋር ሄድኩኝ። ተፍቶብሽ ነበረ? ሰው ግን ምን እንደሆነ ልንገርህ፣ በትንሽ ነገር ይሸወዳል። እንደዚህ ዚፑ የሚከፈት ቦርሳ ታውቃለህ? እሱ ላይ እንዴት የተወጠረ ብር ይዤ ሄድኩኝ። እሺ። ከዛ እንደ ቁጭ አልኩ፣ ዚፑን ክፍት አድርጌ ሲያይ ቀድሞ ቦርሳን እንዳየን እና ተግባብተናል። እኔ በጣም ድሩዬ ነኝ፣ አውቃታለሁኝ የሰው ልጅ ልክ። ቡጥሼ ብሎ ነው ያቀፈኝ። ለምን ያኔ ሰው በምፈልግ ያቺ ትንሿ ቡጥሼ ሳትበላሽ ለምን አላቀፋትም? አቀፈኝ ምናምን፣ ግንባሬ ሳመኝ። እንትን ምንድነው ስሙ ይሄ ጀልባ ላይ ትዋኛለሽ ምናምን፣ እንደ ልጅነትሽ ሐይቁ ላይ ግቢና ዋኝ ምናምን አለኝ። አለቀስኩኝ። ግን የዛን ቀን ወይኔ ለዛን ሰዓት ሐዋሳ ቂጣ 10 ሳንቲም ነበረና ለ10 ሳንቲም ቂጣ ነበር ግንባሬ ላይ ምራቁን የለቀቀው። በስመ አብ። የምር ማለት ነው። እቺን ነው የምታክለው ቂጣዋ። እሺ። ጥይት አይበሳውም እዛ የሚጋገረው ለእንትን በሾርባ የሚሰራው ማለት ነው። እየበላ ነውና ሾርባ ገዝቻለሁ። እሺ። 5 ሳንቲም ቆሶሮ ነው ቆሮሶ በ8 ሳንቲም ገዝቻለሁ። የቀረኝ ቂጣ ነው። የቂጣው ብር የለኝም። እሺ። በዛን ጊዜ በነገራችን ላይ በአንድ ብር ሐዋሳ ቀኑ ሙሉ ትውልበታለህ።
እጋሌ ያልኩት ወይ በእናትህ ቂጣ ግዛልኝ አልኩት። እንጂ በሽተኛ አለኝና ተፋብኝ። አገኛለሁኝ እሺ ያልኩኝ እያለቀስኩኝ ቆሮፎን በልቼ ከዛን ሾርባም ጠጣሁኝና ሄድኩኝ። ግን ይሄን ያደረገው የእናትና አባቴ ሞት ነበር እንጂ ሌላ ነገር አልነበረ። ከዛ ግንባርሽን ሳሙ ብሩን ሲያየው የምሬን ነው የምልህ። ከዛ ምን ተሰማሽ? አለቀስኩኝ የዛን ቀንም። ለምን እንዳለቀስኩ ልንገርህ። እንዴት ከኔ ወረቀቱ በለጠ። በህይወት ውስጥ የሚፈራረቀው ታሪክ በሙሉ ተመሳሳይ ናቸው። ግን ችግሩ ማን እንደሆነ ታውቃለህ? እኔ በጣም ትልቅ መረዳት። ማንንም አልጠይቅም እኔ። ከዛ ሰጠሽው ለሰውየው ብር ምናምን? ልብስ ሁሉ አለበስኩት ገዝተሽ እና እሱ በዛን ሰዓት ተደካክሟል። ወይ እንሂድ በቃ እኔ ምን አለኝ መሰለህ፣ የፈለከው ልክ ብታስቀይመኝ እንዳልሆንኩኝ ላሳይክ መንገድን አስተካክልልሃለሁ እንጂ አንተና ቂም አልይዝብህም። እግዚአብሔር ይስጥሽ። የምሬን ነው የምልህ። እግዚአብሔር ይስጥሽ። ይሄ ፊልም መሆን የሚችል ታሪክ ነው በእውነት። ልብስ ምናምን ገዛዛሁለት። ከዛን አውራ አደጎቼ ጋር ነው የሄድኩት። ሳሙና እየሰረቁ ልብሴን እንዳጥብ የሚያደርጉኝ ልጆች ነበሩ ከቤታቸው። ያቺ መርጅ ራሱ ምግብ ሰርቃ የምታመጣዋ ወይ እሷማ። አንዷ ደግሞ እንደዛ ከቡጥሼ ጋር ብትገናኝ ወየውልሽ። ምን አረሽላቸው? ስማም እነሱን ማታ እንደዚህ ያረኩላቸው። ይሄ ነው ሚዲያ ላይ አላወራም። የእውነት ልንገርክ ከአሜሪካ ሊያገባኝ መጥቶ ሰርጋ ሰርዘውብኛል። በስመ አብ። ኤችአይቪ ሰርበት ብሎ ሄደሽ አትመረመሪም ነበረ? አንዱ ልንገርክ አድቬንቲስት ትምህርት ቤት መምህር ነው። በጣም የቅርብ ቤተሰብ ናት የመለሰችብኝ። ኤችአይቪ ሰርበት ብላ አየችው። እኔ እና እሱ ፕሮሚስ ቃል ኪዳን በመጽሐፍ ቅዱስ አስገብቶኛል ምናምን እንዳልክደው ብዙ ነገር አስደርጎኛል ይሄ ሰው። ከዛ አንተ ቡጥሼ ልታገባ? እግዚአብሔር ካለ ደግሞ እኮ እናቱ ጋር ሁሉ ይርጋለም ወስዶ አስተዋውቆኛል። እዛ እናትየውን በጣም ወይኔ ትንሽዬ ልጅ ናት ደግሞ ታምራለች ምናምን ብላ በጣም ወዳኛለች። በቃ እሷ እኮ ኤችአይቪ በሽተኛ ናት እንዳትበክልህ አለችው። ይሄ ሰውዬ ግን ራሱ ነው በሽተኛ። ለምን እንደሆነ ልንገርክ አለችው አይደለ? ሳይነግረኝ እኔንም ሳይጎዳኝ ደግሞ የእውነት ወድጄው ነበረ። ወስዶ አያስመረምረኝም እንዴ? ህዝቡ አይደል እንዴ? አስመርምሮም እኮ የለሽም ቢባል ራሱ አለባት ተብሎ ነገሩ ራሴ በራሴ ተመርምሬ ራሴን ውጤት አላመንኩም። በነገራችን ላይ የሚያምረው እግዚአብሔር አንዳንዴ ምን ያደርግሃል መሰለህ? ካንተ በላይ የሆነ ልጅ ይሰጣል። የማን ልጅ ነው አለኝ። የኔ። አንቺ ትዳር ይዘሽ ወልደሽ? አዎ። ከየት ይምጣ ይታውቃሉ። እነሱ እኮ እኔ ድሩዬ በሚሉ ሰዓት እኔ ምንም አላውቅም። ሞዴስ እንኳን እንዴት እንደምትጠቀሙ አላውቅም። ልንገርክ እኔ ሰፈር አውራ አደገኝ ናት። እድሜ ከኔ በላይ ሆነ አይደለም ግን እናት ስላላት ሁሉ ነገር ስለምትጠቅ ይነገረች። አንዳንዴ ማህበረሰቡ እኮ በጣም ከባድ ነው። ዛ ልጄን እያሳደግኩኝ ራሴን ህይወት እየኖርኩኝ እያለ መከላከያ እመላለሳለሁ። እዛን አንዱ መከላከያ ሌላ የህይወት የመበጥበጫ ምዕራፍ ልጅ ትዳር ነበረው። እሺ። ከዛን ከ16 ዓመት በኋላ ልጅ ታሙ ለምርመራ ሲክድ ልጅ እሱ አይደለም። በዲኤንኤ እንዴት አወቀ? ምርመራ ነው የሚሉት። ሴትየዋ ልጁ የሱ እንዳልሆነ ከይቅርታ ጋር ነገር ሐዋሳ ስላደኩኝ በስመ ሐዋሳነት ግሩፕ አለ እዛው መከላከያ ውስጥ እና አንድ ላይ እንቀላቀላለን። ሻይ ቡና ትላለች ሰማለሁኝ ሁሌ እዛ ስመላለስ እና ተፋተዋል። እሷም ወታደር ነች አይደለች? ሲቪል ናት። ተፋተዋል። ከዛን ያው ተፋተው ግን መሄጃዎችን ወይም ቤት መከራዎች ሁኔታዎችን ከአዲሱ ልጁ አባት ጋራ እስከምታስተካክል ግቢ ውስጥ ድሬዳዋ ግቢ ውስጥ እንድትኖር ፈቅዶላታል። የራሱ ቤት ውስጥ ሌላ ወንድ እንዲኖር በቃ ጥሎ ወጥቷል። መከላከያ ነው። ከዛን አንድ ቀን እንግዲህ ልጁ በሱ ስም ነው የሚጠራው በዚህ በመከላከያው የሚያውቀው እሱ ልጅ እንደሆነ ነው ምናምን ይደውላል ይመስለኛል። እንግዲህ ወሬውን የሰማሁት ሲደውል በቃ ጊዜያችንን አትሻማ እኔን ይልመደኝ ተው ይላል አባት። የሱ ልጅ ነው ግን? የማን ልጁም የራሱ የሱ ልጅ ነው? የመከላከያው ሰው የዛኛው ልጅ ነው አክቹዋሊ ነው። አሁንም አብረው ናቸው። በዚህን ሰዓት ይሰማዋል ይሄ ሰውዬ። ከዛም መጥቶ እኛ እዛ ጋር በኩሮፕ ሻይ ቡና እያልን እያለ ይመጣና ከኛ ውስጥ ወስዶ ከፍቶ ያልከፈለበትን ገልብጦ ጫካ ሄዳል ራሱን ሊያጠፋ። እኔም ለሸኖ ደርሼ ስመለስ ጥይቱን ይዞ ቀቀቀቀቅ ያደርጋል። ወይኔ አንተ ምን ሆነክ ነው አልኩት። እኔ እግዚአብሔር ዳርፉር ምናምን ሄዷል እና እዛ ላይ ከባህር ሁሉ ተገልብጬ ሳልሞት እንዴ ሳልሆን ያተረፈኝ እግዚአብሔር እንዴት የሁሉ ነገር ግፍ ሲሰራብኝ የሁሉ አመት እንዴት ዝም ይላል? ለምን አልነገረኝም?
ደቅኖ ነው ራሱ ላይ አዎ ከዛን ስማኝ አልኩት እግዚአብሔር ልጅ ከሰጠከኝ ይወልድልሃል አታልቅስ ብቻ ነው ያልኩት አየካ ስሜት ራስና ለማየት ማን ነው እዚህ ጋር ጥፋተኛ እሱ እኔ ከዛን አረጋጋሁት ምናምን ነገር ጧት ላይ መቀሌ ምርመራ አደረግን ቀለበት አሰረን እግዚአብሔርም አስተካከለለት ወዲያውኑ መውጣት ደረሰው ከመከላከያ እሺ መውጣት ሲደርሰው እኔ ቅሪት ቀርቷልና ልሄድ ነው ሲለኝ ደስ አለኝ ለምን እንደሆነ ትንገርክ አንደኛ ፍቅር የለኝም ሁለተኛ ልጅ አግኝቻለሁ ልጅ ወንድም ከዛ ሜሪዬ አለኝ ወይ እንሂዳለኝ ትሰማኛለህ አልኩት እኔ ሐዋሳ ልጅ ነኝ እንጂ 40 ምንጭ ልጅ አይደለሁም አልኩት ከ40 ምንጭ አልፎ ነው አገሩ ብትከዳኝስ አልኩት እሺ አንቺም ብከዳ እግዚአብሔር ይክዳኝልና መጽሐፍ ቅዱስ ተሸክሞ ይመላል ከዛ ናምኛው ስራዬንም ትቼ ተከትዬ ከምባ የሚባልበት ካምቦ ከ40 ምንጭ አልፎ ወደ ከምባ አሁና እሺ እንደሄድን በቃ ልጅሽ ምንም ይዘሽው ታዲያ ወይኔ ልጅሽ በልጄ ማለት ደራደርም አንዴ አፋር አንዴ አዳማ አንዴ ካምባ ያለ ኢትዮጵያን እንቀኛ ተለፈት ምርጥ ኢትዮጵያዊ ነው እሱ በነገራችን እሺ ጥሩ ነው እሺ ከዛ ምርጥ ቤታችንን አሪፍ አረግን ሁሉ ነገር ተስተካከለ ምናምን እሺ ከዛም በኋላ ላይ ተረጋግተን መኖር ስንጀምር አጅሬ ከመሬት ተነስቶ የወታደር ፓስተር ታውቃለህ እሺ የወታደር ፓስተር ሆነ ቁጭ ነው ዝም ብሎ ነው የእውነት ፓስተር የምር በቃ ኃይለኛ መጽሐፍ ቅዱስ ደቀ መዛሙርት ነኝ ምንጥስ ነኝ ጀመረ ገብቶት ነው ግን እኔ አላቅም እኔ እዛ ሲሄድ በመከላከያ ስንገናኝ እሱ እንደዛ ነገር የለበትም አብርሃም ሁሉ ነገር ጸሎት ነው ደስ ይላል አልተቃወምኩም እሺ ምስጋና ፕሮግራም ደግሼለታለሁ አገልጋይ ይምጣ አቀበላለሁ ሸኛለሁ እኔ ብቻ አይንኩ አብርሃም አልኩት ወይ ባለን ገንዘብ መኪና እንግዛ መንጃ ፍቃድ አውጣ የራሳችንን ህይወት እንኖር ነገር ለማኝ እንዳንሆን አልኩት እዛን የ8ኛ ክፍል ካርዱን ሄጄ ሶማሌ ክልል ይዤ መጣሁ እዛ ምክንያቱም እሱ ከሄደ ሴቲቱን አይለቃትም ይገላታል ከዛን ይቅር ትምህርት ሰርቲፊኬት እኔ አስልክልሃለሁ አልኩት ለምን ትሙት የልጆች እናት ትኖር ለምን ያን እንዳደረገች ማን ያውቃል እውነት እግዚአብሔር ነው የሚያውቀው ደግሞ ያምናል ምሎን ይሰማል እሺ አለኝ እኔ የመኪናውን ፕሮሰስ ያደረኩኝ እዚህ መጣው በዛ መሃል ላይ ምን መጣ ከዛ በፊት እንጂ ከምባ ሆስፒታል ስራ ተቀጠረ ጥበቃ እዛው ጽዳት ምሰራ ልጅ ጋራ ምን ተጀመረ ጸሎት በነገራችን ላይ ፕሮግራም የምታዩ ሰዎች ጸሎት እያላችሁ የምትገናኙ ሁሉ አቁሙ ባልና ሚስት ሆኖ ሚስት ያለው ወንድ እንዴት ነው እሷ ሴት ቤት አድሮ ጸሎት የሚጸልይ ጌታ ያንተን ትዳር አልፈቀደም የሚል መልእክት መጣ ብርሃንና ጨለማ እንዴት አይነት ህብረት አለው ስመጣ ጌታ ሆይ ይላል መኝታ ቤቱን ዘግቶ ጨለማውን ከህይወቴ አውጣ ማንነው ጨለማ እዛ ቤት ውስጥ ጥሩ ሚስቱ ነበርሽ ያኔ የእውነት ማለት ነው ስልኩን ደውል አሁን በስተ ስለኔ ክፋት ያወራህ ታዲያ እግርሽ ላይ ያለውን ጠባሳ ያየሁት ከመሞት እኮ ነው ያዳሽው ቀን ለሊት ጸሎት ምንድነው ጨለማውን አውጣ ነው ማን ነው ጨለማ እኔ አሁን በዚህ ውስጥ እያለን እሺ እኔ እዚህ መጣውና 15 ቀን ቆየሁ አዲስ አበባ አዎ መኪና ልገዢ ማለት ነው እሺ በዛ መሀል ስለ እውነት እኔ ልንገርክ አቤ እንዴት ነህ ምሳ በላችሁ ቁርስ በላችሁ ውሎክ እንዴት ነው እኔ ባሎችን በደንብ በማውራት አምናለሁ አወራዋለሁ ደግሞ ክፉ ቀናተኛም ሴት ስለሆንኩኝ እንዲተወኝ አልፈልግም ግልጹን ነው የምነግርክ ምን ተቀነሰ ኢየሱስ ስልክ ቀነሰ መደወላችሁ ያዝ እንግዲህ እዚህ ጋር እቺ ሴት ባለትዳር ባሏ ለስራ ጂንካ የሄደ 2 ልጆች አሏት ከሌላ 1 ልጅ አላት ከኔ ባላረገሰች ካንቺ ትዳር ሳይፈታ የእውነት ነው የምነግርክ እዛ ከተማው ላይ ሆኜ ስመጣ ቤቴ ማለት ነው ሰው ስለኔ ታሪክ በሌላ ሰው አድርጎ ለኔ ያወራል አንቺ ሜሪ ወይ አንዱ መከላከያ ነው ከሌላ ሀገር አግብቶ መጥቶ ምርጥ ሚስት ምን የመሰለች ሴት ይዞ መጥቶ ከሌላ ያስረግስ መሰለሽ አገሎም እንዴት ታዲያ ያለ ሆነ ቼክ ሊያርጉሽ ነው የሚነግሩሽ ማለት ነው አዎ አገሎም የለ በገሎስ ለምን ይነገራት በራሷ መንገድ ትወቅ ጆሮ ለባለቤቱ ባዳ ነው በዚህ ውስጥ ጽንሱ ስንት ወር ደረሰ 8ኛ ገባ ከዛን አንድ ቀን ከመሬት የሆነች ከነሱ ጋራ አብራ የምትሰራ እኔ በክራይ ምከፍልላት አለች ባለቤቷ ጠፍቶባት አራስ ልጅ አላት ምናምን እኔ አግዛታለሁ የቤቱ ወሩ ደርሶ ኪራዩን ከኔ ልትወስድ ስትመጣ እዛው ሆስፒታል ላይ ስራ ቀጥረዋታል
እሷን ያይና ሰውየው አማርኛው ሁሉ ጠፋ። ምሳሌ በላይ መጣው ምሳውን ረስቶ ጥሎ ሄደ። ለምን ካልክ ነግራታለች ብሎ አስቦ ማለት ነው። ለሷን ነገረችኝ። የሚስቱን ስማን ብሎ ሴቭ እናደርግ ተቃለ አበበ ነው። አየሽ 2012 እንቁጣጣሽ ዶሮ ሰራለሁ ማታ ሽንኩርት አቅሏላለሁ። እሺ መብራት ይጠፋና የሱን ስልክ ወስጄ እዚህ ውስጥ ከትቼ እንትላለሁ። አቁላያለሁ። ጮኸ ስልኩ። እሺ አበበ ነው። ሄሎ አበበ። አንተ አብርሃም ምን ሆነክ ነው? መተከነን ዶሮ አታርድም? መጣለው ችግር የለም ዶሮን አስተካክለሽ ጠብቂኝ ነው ያልኳት። እግዚአብሔር ነው። እሺ ካለበዛ አታወራማ። ሚስት እንዳለው ያወቀች ማለት ነው። እኔን ሁሉ ታቀኛለሽ ልንገርክ። እሷ ያ የተሟላ ቤት ውስጥ መግባትን ያየችው እኔ የሰው ሀገር ሰው ስለሆንኩኝ በርግጌ ጠፋለሁ። አንቺን አስወጥታ ማለት ነው። አዎ አልጠየቅኩትም፣ አላወራሁም። ምህረት በህይወቷ ተረጋግታ የምታቀበት የመጀመሪያ ምሽት ነው ልንገርክ። በእውነት እግዚአብሔርን ለምን እንደሆነ ልንገርክ። ለምን በዓልን ረብሼ ልጄን ላስከፋው? ጎበዝ የራሴን ህይወት በገዛ ፍቃዴ በገዛ ስሜቴ ገደልኩታ። የልጄን ደስታ ስለምን ልግደለው? አበባ ዞራለሁ ብሎ ያዘጋጀውን አበባ በሐዘን ለምን ልቀይርበት? አይ እውነትም አስተዋይ ሆነሻል ማለት ነው። ጸጥ ነው ያልኩት። ከዛ አብርሃም ስልክ ፈልጎክ ነበር አልኩት። ማን ነው? አበበን የደወለው። አናገረሽ አለኝ። አይ ሄሎ ስል ዘጋ አልኩት። አንድ ቀን መድኃኒዓለም ሳያጋለጥ ቶሎ ተመለስ። እሺ ከዛ አልሽው? አዎ አለቀስሽው? ኧረ በፍጹም ከዚህ የበለጠ ፈተና ያየው ሰውዬ ተቀመው ቢል አልቀስ። እቺን ደግሞ ዶሮ ሰራሽ ግን ድብን አርገ ከመሄዱ በፊት ማለት ነው። እሷ ጋር ሄዳ ከዛ ቆይ ልነግርህ ምን አለሽ አለኝ። እኔ እንጃ ሄሎ ስል ዘጋብኝ። ቆይ ልደውላልና በጋሞኛ አለ። ምን ነው አልኩት። ባክሽ ሆስፒታል ዕቃ ጠፍቷል አለኝ። በስመ አብ ወይኔ አቤ አንተ ላይ እንዳያሳቡ ነው ያልኩት። ነው የሚኖረው ብዙ እናቶች አሉ በጣም እያወቁ እንዳላወቁ ቴክስቱን አንብባ እንዳላነበበች ፎቶውን አይታ እንዳላየች ያ ሆስፒታል ዕቃ ጠፍቷል ምናምን አለ። እሺ በቃ እሺ ሂድና ዶሮ እንደሚታረድ አውቃለሁ ሂደግ ለማንኛውም ግን አልኩት ሁሉን ጥበቃዎች ጠይቃቸው በስርዓት እንዳትቸኩል ራስን ተሳስተክ ሌላ ስተት ውስጥ እንዳትገባ ነገ ክፈሉ ምናምን እንዳንባል ይሄ መልእክቱ ምን እንደሆነ ነገር ልጅ ይዘህ እንዳትመጣ ማለት ነው። ቢገባው ግን አልቋል ሁሉም ጉዳይ። ሄደ አረደ 8 ሰዓት መጣ። ሲመጣ ምንም ዳቦ የደፋው ነበረ። እዛን አቤ እንዴት ሆንክ አልኩት። ባክሽ ሰውዬው ቁልፉን ይዞ ጠፍቶ ለራሱ ጥበቃው ምናምን አለ። አሁን አንተ ማራዳን የማራዳ ችግር የለም አልኩና ጻያጥ ምን መሆን አለብኝ? የሷን ስልክ ወደኔ ስልክ መገልበጥ አለብኝ። ስልኳን ወሰርኩኝ። ከዛ ሜሴጅ ውስጥ ስገባ አባቴ ይሄ ቀሚስ ለብሶ ቅን የሚለውን እንትን ሜሴጅ ላይ የሚመጡት የለም ኢሞጂዎቹ? አዎ እሱ አለ። እሷ ልብ ልካለች እንዴ ሚላል ነገሩ የቀለጠ ከተማ። ወይኔ ልብሽ እንዴት የተንቀጠቀጠ እንደምታይ ሳልኩት ዝም ብዬ ሰውነቴ ተንቀጠቀጠ። ምን አልኩኝ? ከዛም በኋላ ላይ ከቤታችን በጣም ጎበዝ ነው አትክልት ምናምን በደንብ ይሰራል። ግቢያችን በጣም ትልቅ ነበር። ጎመን ለነገ ልቆርጥ ነው ለማታ ለራት ልቆርጥ ነው ብዬ ጎመን ውስጥ ገብቼ ድፍት ነው ያልኩት። በቃ እግዚአብሔር ሆይ አውጣኝ ከፈተና። ምህረት ልጅሽ እንዳይሞት፣ ምህረት ልጅሽ እንዳይሞት ብቻ ነው የምለው። እንዳታለቅሽ ሳቂ። ራሴ ነሽ በጥፌ አንቺ ራስሽ ነሽ ሲጀመር ውለታን ለሚያቅ ነው ውለታን የምትዩ። ለምን ድብና አይልም? የምን ቤት ነሽ? ባይዘው ግን ኮስተት እኮ አልሰራሽም። ስተት ነው ማዳይኔ ስተት አይደለም። ህይወቴን ለሱ ለመስጠት መወሰኔ ግን ትልቁ ይቅር ማለለው ራሴን ድደብ አድርጌ የወሰንኩት ትልቁ ውሳኔ ነው። ድድብና ግን ድድብና ነው አይደለም። ልንገርክ ስሜትን ተከትለ በምታደርገው ነገር በሙሉ ደደብ ስለሆንክ ነው። ማስተዋል ብትችል ግን ምን አስበሽ ነው ያደረግሽው? ለአንድ ሰው እግዚአብሔር ከሰጠው ልካሰው ነው። ታዲያ እና ለምንድን ነው በመልካምነትሽ ለምን ትጸጸጫለሽ? በመልካምነቱ ምኑ ጋር መሰለክ የሰውየውን ህይወት ማዳን። ጠዋት ላይ እኮ አብርሃም ወይ እኔ ማፈቅረው ሰው አለ እኔ ያልሆነ እኮ ብለክ ማረጋጋት ትችላለህ። ኦፍ ኮርስ ግን ያኔ አልመጣማ። ያኔ ልጅ ነበርሽ አታስቢማ። ምንም
አላልኩኝም። በዓልን ዋልን ደስ እያለኝ እየሳኩኝ። የውሸት ነው ግን? አዎ ቡናን ፋርግ ያለው ጎረቤት ጠርቻለሁ። እዛ ሲጀመር ምሳ ከለቤት ራት ከለቤት ምን ነው በዚህ ግን 40 ምንጭ ጋሞሴ አንደኛ ፍቅር ያለበት ይጨበጨባል። በዚህ ማለት ዶሬን ምኑን ውጭ ላይ ያደረኩኝ ምን አረኩኝ? ለሱ ልብስ አሰፍቼለታለሁ ዘካምባ ውስጥ። እሱ ነግራዋለች እንዳወራኋት። ለምን እንዳልኩክ ልንገርክ፣ ፊቱ ይናገራል። በጣም ያስታውቃል። ጎረቤቶቼም እንዳውት ሜሪ ይሉኛል። ወይ ትግስትሽ ሰውዬው ሊፈነዳ እኮ ነው ምንድነው ይሉኛል። ተውት ባካችሁ አመሉን አታውቁም እንደ ይላል። በእኔ ቤት እነሱ ማውቁ። ከዛን ዛሬ ግን ሜሪ ያለኝ አልኩት። የሌለ ደስተኛ ነሽ አለ። ጅብ አጥንት ሊግጥ ሄዶ አጥንቱ ሲያመልጠው ተያዘ አልኩት። የመጣልኝን አፌ ላይ ምን ማለት ነው አለኝ። ማታ የመጣውን ጅብ አላየህም እኛ ቤት አልኩት። እዚህ አለኝ። እንደ በዚህ በጓሮ በኩል እኮ ጅብ ገብቶ አልኩት። እሺ አጥንት ሊወስድ ነበር አልኩት። እና አስጣልኩት። ጸጥ ተነስ ወይን እንጠጣ እንሂድ አልኩት። ምን እንዳሳየሁት ልንገርህ? ተግባብተው የሚያወሩ ባልና ሚስቶችን አሳየሁት። ወይን እየጠጣችሁ? አየህ አይደል ደስ አይሉ? ምን እያላት ይሁን እለዋለሁ። ምን ይላታል ይላል። እኔ እንዳላወራው እኮ ነው። እወድሻለሁ የልጆቼ እናት እያላት ነው አደል። ይሄ ሰው አሁንም ሊነግረኝ ፈቃደኛ አይደለም። እኔ ከሱ ብሰማ የእውነት የመጣውን ነገር ለመቀበል ዝግጁ ነኝ። ከልጅቷ በኩል ሊነግረኝ ፈቃደኛ አልሆነም። ከኔ ከሰማ ደግሞ የሰው ሀገር ሰው ነኝ። ቢጎዳኝስ? ጸጥ አልኩኝና ወጣሁ ከከተማው። ወደዚህ መጣሁ ራሴን ለማሳረፍ። በቃ እሱ እንዳላወቅኩ እኔ መስማቱን አላውቅም፣ ግን ነግረዋለች። ስም ያንቺ አለኝ። ሰማሁ አልኩት። ዲቃላሽን ልኬልሻለሁ አለኝ። ልጄን ማለት ነው አልኩት። የት አልኩት። 40 ምንጭ አምጥቼ አስቀምጬዋለሁ አለኝ። ማከይልን አልኩት። አንተ የት ሀገር ልትሄድ አልኩት። እንግዲህ ከመጣው 2ኛ ቀን ነው። አይ እዚህ ከተማ ድጋሚ ከተመለስሽ ህይወትሽ ያልፋል። እኔ ባንተ እጅ አልኩት። ልጄን ማድረስ ያለብኝ ቦታ ደረስኩና ሄድኩኝ ከምባ። ሴዲኔ ልብስ ለብሳ እኔ ቤት ገብታ ጠበቀች። ያንቺ ልብስ ለብሳ? እግዚአብሔርን ልጆቿን ሁሉ ሰብስባ እሱን ይዤ የሽመል ጉርበራ ታቃለች። እነዚህ ጅው ታደርገው ጅው ሳረግ እግሩን ጠልፌ ጣልኩት። ከዛም በኋላ ላይ ከግቢ እንዳይወጣ ነው። ከግቢ ቆጣ ይጨርሰኛል። በላቸው ላይ ግቢውን በጋን ቆልፍ ፖሊስ እስኪመጣልኝ ድረስ። እሺ በጓሮ በኩል ባጥር ዘላ ወጣች። የደረሰች እርኩስ በ3 ቀን ውስጥ ምን እንዳስገባ ልንገርክ። የጋብቻ ፍቺ አስገብቶልኛል። ደረሰኝ የጋብቻ ፍቺ ወረቀት። የእውነት የተሰማኝ እዛን ቀን ነው። አንደኛ ምርጥ መባልበት ሰዓት ላይ ሁሉ ነገሬን አበላሽቻለሁ። ሁሉ ነገሬን ድምጥማጤን አጥፍቻለሁ። ፋይናንሻልም ዜሮንሽ? እሱ የሳንቲም ችግር ላይ አልወደኩም። እንደ ሴት ልጅ ተከብሬ መኖር እንፈልግ ነበር ትዳር ብዬ። ወረቀቱን ተቀበልኩኝና ፍርድ ቤት ሄጄ አልፈታም አልኳቸው። ቀጠረኝ። አልፈታም እስቲ አንተ አፋታኝ ወንድ ኮንክ አልኩት። አንተ ነህ እኛን ያገባው ችሎ ደፈርሽ ብዬ አስርሻለሁ አለ። እሰረኛ አልኩት። እስር ቤት ገብቶ ማሟያ የለም። እግዚአብሔርን ለ3 ቀን ትታሰራለህ፣ ለ3 ዓመት ካልሆነ አልገባም አልኩት ዳኛውን። እግዚአብሔርን እዛን አዘኑልኝ። ታውቃለህ ዳኛው አያቀኝም። እዛ ግን የነበሩት እዛ ፍርድ ቤት የነበሩት አካላቶች ሁሉም ያውቃኛል። አንደኛ ከን በላይ የነበረኝ ግንኙነት መልካም ነበር ከሰዎች ጋር። ማንም ሰው የተቸገረ ሰው ለብቻ ቤት አከራይቼ አስቀምጬ ክራይ ከፍላለሁ፣ ምን እላለሁ፣ ስራ አመቻቻለሁ፣ ባልትና እንዲሰሩ ወደ ሌላ ሀገር እንዲነግዱ ምናምን ነገር አስተካክል ነበር። ህዝብ እንዳለ መጥቷል። ዳኛው በዛ ውስጥ እኔን እንዴት ይሰር የይቅርታ ደብዳቤ ታስገባለ። የይቅርታ ደብዳቤ ገባ። እዛው ወጣሁ። ወጥቼ ግን እንዳልኩ ታውቃለህ ሽማግሌን የሰበሰብኩት ከኔ ያጣሁንና የበደልኩን ብቻ ንገረኝ፣ እኔ ዋጋ ልክፈልበት አልኩት። ትዳርክ አይፍረስ ብለው ብሰሯ አይሆንም አለ። አብሮ መቀጠል እግዚአብሔር አልኩት የፍርድ አምላክ አይደለም የምህረት አምላክ ነው። አንተ ግን እኔ ህይወት ውስጥ ለሰራኸው ነገር ማንም ላይ የማይፈርደው እግዚአብሔር ግን ይፍረድብክ ነው ያልኩት። አምኜሃለሁ። ያለኝን ነገር ሁሉ ሰብስቤ አንተን ብዬ መጥቻለሁ። አንተ
በእኔ ቤት አገባክ አይደል? በእኔ ቤት ያንተ ሚስት ልትወልድ ነው አይደል አልኩት። ቃል እገባልሃለሁ አልኩት፣ ያንተ ሚስት እኔ ቤት ውስጥ አትወልድም። ወይ አንተ ወይ እኔ እንተያይ አልኩት። ሄድኩ። ጂሰስ የዛን ቀን ምን አለኝ መሰለህ? ምን ነው ከኔ ውጪ ወንድ አጣሽ እንዴ አለ። ካንተ ውጪ ወንድ ቢኖር ኖሮ አንተን ተከትዬ መጣ ነበር እንዴ ነው ያልኩት። የሚገርመኝ ነገር ልንገርክ፣ በመልካም ትገናኝና መለያየት ለምን መልካም እንደማይሆን ነው ግራ የሚገባኝ። ከሱ ላይ ጉር ሊመጣ ነው ላይ ንብረት ቢባሉ ላይ ይገባል። ያገባት ሴት ወንድሟ ከምባ ላይ እንትን ነው አፈ ጉባኤ ነው። እሺ ሙሉ በየቀበሌ ሰበስብና ላኤ ቀበሌ ምናምን የሚባሉ አሉ። ሰብስቦ እናንተ አቤት የመከላከያው ሚስት አቋታላችሁ፣ እሷ 3 ቦምብ ይዛ ከምባ ልትገባ ነው። ጠበቃይ በዚህ ምክንያት ፈርታ ጥብቅናውን አቆማለች። በጣም ይወዱኛል ሰው ማርያምን አልቅሰው ነው ሸኙኝ። ደወሉልኝ፣ ሜሪያ የት ነሽ አሉኝ። 40 ምንጭ ገብቻለሁ አልኳቸው። እኔ በፕሌን ነው የመጣሁት። እንዳትመጪ ከምባ አሉኝ። ለምን እዚህ ብርድ ላይ ብትታሰሪ እኛ መተን እንዳንጠይቅሽ እንከለከላለን። ምክንያት ቦምብ ይዛ ምናምን። ማን? አንቺ? እኔ? አዎ። የት? ከምባ። አሁን እኔ የት ነኝ? እንዳትገቢ መንገድ ተዘግቷል። ከዛም የምሬን ነው ምልክ ተናደርኩኝና ጠጣሁ መጠጥ። አራታይ እግዚአብሔርን። ኦኬ። ለምን እንደሆነ ታውቃለህ? ድፍረት። ቀጥ ብዬ ሄድኩኝ የጋሞ ዞን ዋና አዛዥ ኮማንደሩ ጋር። ሰማኛለህ አልኩት። የምትፈልገው እኔን ወደ መንገድ አዘግተህ እሰረኝ ይኸው አልኩት። ደነገጠ። እግዚአብሔርን ፊቱ ላይ ይታያል። ተረጋጊ፣ ምን ሆነሻል? ምንም እሰረኝ፣ ሰው የበላበትን ትሪ አይረግጥም አልኩት። እኔ ከምባ ላይ ተከብሬ እኖራለሁ። ከየት አምጥታችሁ እንዳወራችሁ ለእኔ ወይ መልስ ትሰጣለህ ወይ ደግሞ እኔን ታስራለህ። ሁለት ምርጫው ያንተ ነው አልኩት። የምር ተረብሿል ሰውዬው። በዛን ሰዓት አረጋጋኝ። ሴት ፖሊስ መጣች ምናምን ሊያረጋጉኝ ሞከሩ ምናምን ብዙ ነገር አደረጉልኝ። ከዛን ወዲያውኑ የአርባ ምንጭ ብልጽግና ጽሕፈት ቤት ቢሮ ላኩኝ። ስሙን እረስቸዋለሁ፣ እግዚአብሔር ይስጠው። ተረጋጊ፣ ተንፍሺ፣ አይዞሽ ነው ያለኝ። ሰው ስላወራ አንቺ ምንም አትሆኝም። ከዛን ከእሱ ጋር ድጋፍ እንደሚሰጠኝ ቃል ገባልኝ። ተመልሼ ኮማንደሩ ቢሮ እንደመጣ ተነገረኝ። ከዛን ኮማንደሩ ምንም አይነት የተባለው ነገር አሉባልታ መሆኑን ከምባ ደወለ። መታ እሰሩኝ እያለች ነው፣ እናምጣላችሁ በእጅብ አለው። ባሏ ያገባት ሴት ወንድም ነው ያስወራባት። ይህንን አሉባልታ መሆኑን አውቀን ትተናል። ለምን ተው ግን? ማንም ሰው ወይ ተነስታ የምትከራከር እና ስለሌለችኝ ወይ ካጠገቤ እኔን ያለ ወንድም ስለሌለ የባሏ ወንድም የባሏ ያገባት ሴት ወንድም አሉባልታ ወሬ ስለሆነ ቀበሌ የሚያክል ተሰብስቦ አሉባልታ ተብሎ ቀረ። ችሎቱ ተካሄደ። ሄድኩኝ። ሲሄድ መታለች የሚልም አለ። መኪና ውስጥ አቀማመጥ ተጠንቀቅ ነው። ያንን ቀን አልፌ ደርሶ መልስ አድርጌ ከምባ ችሎቱን ወደ 40 ምንጭ መጣሁ። ከዛን አሁን ይሄ ነገር ችሎት ሊያበላሽ ነው። ወንድምየው ይሄ የልጅቷ ወንድም ይደውልና ምሽግ እየቆፈርሽ ቆይተሽ እህቴን አከሻትም አለኝ። ትሰማኛለህ ካልኩት ሴት የለፋበት ላይ መታ የምትገባ ሴት እሳትን በልታ እሳትን ወልዳ እሳትን አቅፋ ነው እንጂ የምትኖረው ደስታን አቅፋ አትኖርም። ልንገርህ አልኩት። እኔ ብተው የማይተው እግዚአብሔር ያለ ጠብቀኝ አልኩት። 40 ምንጭ አፈ ጉባኤው ጋር ይሄን ሪከርድ አድርጌያለሁ እና የሱ ልወጥ እሷን ማግኘት አለብኝ አሁን። ምክንያቱም እሷ ብቻ ናት እሱ ልታስቆም የምትችለው ከኔ ህይወት ውስጥ። የሚገርምህ ነገር እና አብርሃም ነገ ልንፋታ ልጁን ዛሬ ያረፈ። የምሬን ነው ምልክ። የዛ ቀብር ማስፈጸሚያ ልጁ ታሞ ማሳከሚያ ሴትዮዋ ወልዳ ማስወለጃ ሙሉ ወጪ ከምባ ፖሊሶችን መጠየቅ ትችላለህ። ወደ 30 ሺህ ብር ሰጥቼ ወጪ ቻልኩት እኔ ነኝ። እሱ ብር ያልነበረው የለውም። ብሩ አንቺ ጋር እንደሌለ ያለው ለምን መሰለ? የኔ ልጅ ነገ ምን እንደሚያደርግ አላውቅም። እግዚአብሔር ይስጥሽ። እኔ ላይ ለሆነው ነገር እኔ ትልቅ አምላክ አለኝ፣ ሰማይና ምድርን የፈጠረ እኔ ሁሉን ነገር እንዳልፍ ያደረገኝ። ገባክ? እኔ ላለኝ ነገር እኔ መመካት የለብኝም። ያለኝ ነገር ደግሞ ምን እንደሆነ ልንገርክ፣ ድንገት ጥሎኝ የሚጠፋ ነው። እቺ ሴትዮ በወሊድ ምክንያት ያንን ክትትል አታ ያንን ሕክምና አታ የተከፈለበትን ሕክምና አታ ብትሞት ምስጦኛ ይጃል በላት። እግዚአብሔር ማይፈርድ ይፍረድብ ካልሽ በኋላ ነው ብለሻል። እንደዛ ብያለሁ። ምስጦኛ አልበላትም። ከዛ እንዴት አለቀ? ምክር ቤቷ ሴትዮ ጉዳይ ውስጥ ገባችበት።
ተረጋጋ ጸጥ አለች ሳንሳት ወቃሉ ባልታው ስብሰባ ተደረገ ከንባ ከተማ አስተዳደር ሴቶችና ህፃናት እንደገና ደግሞ ሙስና እየሰራ ምን ይያለ ወደዚህ ያደረገ ነገርን ሲያበላሽ የነበረ የከንባ ጠቅላይ አቃቢ ህጉ ምናምን ጠቅላላ ስብሰባ እንዲወጣላቸው አደረኩኝ ከዛ ተፈረደልሽ ቤቱ ምናምን ተሸጣ አዎ ተፈረደ ንብረት አገኘው ከብቶች ነበር ምናምን ነበር በዚህ መካከል ነው እንግዲህ ሶስተኛ ባልሽን ያገኘሽው አዎ ሁለተኛ ባል ያኛው ቀድሞ ሁለተኛ ባልሽን ማለት ነው ይሄ ጁንታ በሚባለው ነገር ለማስቆም ምክር ቤት በሚሄድበት ሰዓት ላይ በስተት ምን ጽፈት ቤት ምናምን የሚባልበት ኃላፊነት በጣም ተበሳጭቼ እንዴት ነው እሷ በስመ ትግሬ ብቻ ያፈሳችሁ የምታስሩት ምናምን በየቡግ ያወራሁባት ከዛ ስናገርባት ውሃ ጠጭ አለችኝ አረጋጋችኝ ምናምን የቴት ቤት መሄድ እንዳለብኝ ነገረችኝ ከዛም በዚህ መሃል ላይ እኔ አዳማ ያው በነበረኝ ሳንቲም የራሴን ስራ ጀምሬ በቃ ልካሰስ እንጂ ህይወት መኖር ጀምሬያለሁ ከልጄ ጋር ወደ 2 አመት ሊሆን ነው አሁን ስልኬን ወሰደች ምሳ በላሽ ቁርስ በላሽ ምናምን ያለችም ትደውላለች በቃ እሷ የሷን ስልክ ካዩ እስኪ ጨንቀኝ ድረስ ነው የደረስኩት ከወንድሟ ጋር ለወንድሜ ስራ ፈልግልኝ አለች እዚህ ጋር ጉዳይ አልተጠናቀቀም አሁን ለወንድሟ ግድ ስራ መፈለግ አለብኝ እዛ እንዲያልቅልሽም አዎ ከዛ በቃ እኔ ሱቅ ላይ ይምጣና እዛ ላይ ይስራ እኔ ሌላ ስራ ሰራለሁ አልኩ ለራሴ ከዛ ሱቅሽ አዎ የከንባው እንዲበላሽ አልፈለኩም ደግሞ ታበላሽብኛለች እርግጠኛ ነኝ ሴትዮ ህልውና የሚባል ነገር የሌላት ሴት ናት እና አልኩት የምሬ ነው በድፍረት ሰማኛለሁ አልኩት እኛ ሰፈር ላይ ቤት እንከራይልሃለን እኔ ሱቅ ላይ ትሰራለህ ደሞዝ ይከፈላል ጊዜ ስጭኛል ምን አገባኝ ከቀረም ምክንያቱ ራሱ ሊሆን አይደል ከዛ ይደውላል እናወራለን 2 ቀን የነበረው ወሬ አንድ ቀን የነበረው ሰዓት ምናምን ነገር ያለው ወሬው ቀውጥ ይሆነ ተመቸሽ አዎ ጅንጀና ማንም አይችልም በነገራችን ጎበዝ ነው በጣም ምንድነው ይልሽ ያረግልህ እናንተ እኮ ለውሸት ማን ይችላልቻል ሴቶችም ደግሞ የምትወዱት ውሸት አይደል እንዴ በጣም እንጂ አናገናዝብም ሲልልህ እውነት የሚያወራው እንድቆ አትወዱ የእናንተ ውሸት ደግሞ እኮ ማለት ነው እውነት ነው የሚመስለው እውነት በአካል ከኛ ግን ማን ነው የሚዋሸው እናንተ የሴት ውሸት ይታወቃል ምን ነው የሚታወቀው ብልጭልጫም ስለሆነች ሴት እንገርክሽ ሴት ብልጭልጫም ስለሆነች የሴት ውሸት ይታወቃል የእናንተ እኮ ምንድነው የኛ ምንድነው እንዴ ሲሪየስ ሆነክ ለሷ ሐሳቢ ትሆናለህ እስቲ አረብ ሀገር ያሉ ሴቶችን አውራቸው እንዴት ነሽ ስራ እንዴት ነው ማዳም ሼት ናት ሲል እሷ ከዛም በኋላ ቃያጠበች የለም መቼ ነው ኢትዮጵያ ምገባው ያለች ነው ቃው የምታጥበው ስትገባ ግን በረኛ ወጥቶ ጎል ገብቶ ይጠብቃታል በሷ ብር ሌላ ሚስት አግብቶ 3 ልጅ ወልዶ እየኖረ ነው አስተውልም እኮ እግዚአብሔር ራሱ እንዳይረዳን እኮ አርገን ነው ምን ይሸወደው በጣም ያወራኛ መስቀል ለምን አብረን አናከብርም አለኝ 3 ጊዜ ከኤርፖርት ወረድኩኝ ብለ ታምነኛለህ ፈርቼ ለምን በለኝ እሷ ባለስልጣን ናት እዛ ጋር መካፈለው ነገር በሙሉ ታቃለች ጠንቅቃች ሴት ስለኔ በደንብ ፓስወርዴን ሁሉ ታቃለች እሺ ምን አይነት ጎል ውስጥ እየገባሁ እንደሆነ ፈራው ደረስኩ እመለሳለሁ ሄደሽ አዳማ እዚህ አዲስ አበባ የምሬ ነው ምን ነፍስሽ እኮ ታቃለች እኮ አሳይሃለሁ ስልኬ ላይ የቲኬቱ እሺ የፕሌኑ እሺ ደርሳለሁ ከዛ ለባለ ዋጃጁ ደውላለሁ እኔ አዳማ ገብቼ ነው ወሰደኝ አንድ ቀን እንደው ልጄንና ሰራተኛዬን አፍራቸው ሆቴል ልጅ አድሬ ጧት ሄድኩኝ ምን ነው ሲል ፕሌኑ አመለጠኝ አለችው ከዛ የመጨረሻው ቀን እኔ አልመጣም አልኩ ምን ነው አለኝ ነፍሴ ሳሳች አልኩት በህይወቴ የመጨረሻ ደፋር ሴት ነኝ እንደዛ ገፈርቻ አላቅ ውስጥሽ እኮ ያውቃል የምሬ ነው እንደገባው ምርሸን ነው መሰለኝ እስከዚህ ድረስ ነው የተሰማኝ ግን የእውነት መረሸን ነው የተረሸንኩት ረሸንሽ በቃ ከዛን ገባው እናትየው ደወለችልኝ ቤቴ አልጋይ ላይ ጋደም እንዳልኩኝ በቃ ልጄም ሰራተኛም ደስ አላቸው በቃ ባልን አብረልን ነው ከዛን ተነሳሽ አለ እኔ ፈራው አልመጣም ከፈለክ ካልኩት ናና አብረን እንሄዳልኩት እናት ተቀበለች ስልኩን ይምጣና አብረን እንሄድ እኔ አልመጣም አልኩት ልጄኛ እንደዚህ ኮነን እኛ እንግዳ እንቀበላል ሁሉም ተቀባበሉኝ ለመስቀል የተሰበሰበ ልጆቿ ተቀላላ ዳሮጊቷ ስጧልኩኝ ስልኩን መጨረሻ ላይ እናት ሆኝኛለሽ አልኳት እንኳን ላንቺ
ለብዙዎች እናት ነኝ አለች። አንድ ነገር በደንብ ልንገርክ፣ የማትሆነውን ሆናለሁ አትበል። ሰው ይሞትብሃል፣ እኔ ሞቻለሁ። የእውነት ውስጥ ይሞቷል። አሁን ከዚህ በኋላ የፈለገች ሴት በአናቷ ብትቀረባበት አላምናትም። እናቷ ነሻለሁ። ኧረ እናቴ ያኔ የሞተች ቀን አብቅቷል። ሌላው ውሸት ነው። ፍጹም ማረፍ ታውቃለህ። እንደዛ ስትለኝ አረፍኩኝ በቋንቋ። እግዚአብሔር ሊያሳርፈኝ ነው። ግን እሱን ምን አልኩት መሰለ? እግዚአብሔር ወይ በአንተ ሊክሰኝ ነው ወይ ድምጥማጤ ሊጠፋ ነው። እችን በልብክ አኑር። ይሄንን እያወቅኩ ነው የምመጣው አልኩት። ቀጥታ በዛን ሰዓት ተነስቼ በቃጥራ መኪና አርባ ምንጭ። በስማ እንዴ ነበር ባሉ ዳመራ በርቶ ምናምን የደረስኩት የለቱ ቀን። እስከዛ ድረስ እኔ መሄድ ፍላጎት የለኝም። ዳመራ አብርተው ቅንጬ በልተው ምናምን አውቅቶ ምናምን ለሊት ነው የገባሁት። ከዛ ለኔ ቅንጬ አድርገው እቺ ባለስልጣኗ የሱ ወንድም ምናምን አቀባበል እና ለአንድ ቀን እንኳን የከፋኝ ቀን እንደዛ ቢቀበሉኝ እስቲ እሺ አሪፍ ነበረ። አረ በስማ ስጋ ሊያንስ ይችላል ብሎ ሲጨናነቁ እኔ መደብ ያስኩኝ አንድ ያዙ ብዬ ብር ሰጣኋቸው። ራሴን ችዬ ነው ሄድኩት። እኔ በነገራችን ላይ ማንም ቤት እንግድነት ራሴን ችዬ ነው ሄድ የምፈልገው። ጠዋት ላይ እኔ እና እሱ እንውጣ ከቤት አልኩት። ማውራት አለብን። ኤች አይ ቪ ምርመራ ታውቃለህ አልኩት። ምክንያቱም እኔ ምን ራሴ እንደጠበቅኩ አውቃለሁ። አላቅም ማለት መመርመር አለብን። እሺ አዳማ ይዤክ የሚሄደው እንዲህ ነው። እኔ ሱቅ ላይ እንድሰራ ነው። አይ ካልክ ግን እዚህ ማስተርስን ተማር፣ እኔ ልክፈል። ደስ ይለኛል ነው። እሺ ይሄው ለማስተርስክ ሳምንት ቆየው። በሳምንቱ ፍርድ ቤት ቀጠሮ አለኝ። ለፍርድ ቤት ቀጠሮ ቀን ስለደረሰ ደርሰሽ ከምትመለሽ ወጪ ከሚሆንብሽ እዚህ ቆይተሽ ቀጠሮሽን ገብተሽ ይጃሉኝ። እሺ አልኳቸው። በጣም የገረመኝ ነገር እግረኛው ሚዲያ ላይ የተናገረው እሱ ማለት ነው። ሳላቅ ሰርግ ደግሳ ገባችኛል። እኔ እኮ በቃ ወንድ ልጅን ጠልፍ ያለው መንግስት ሊጠይቀ የሚገባ ሴት እኮ ነኝ። ቀለበት አሰርን። ከዛም ጎረቤት ሁሉ መጥቶ ምናምን ነው የሆነው። ያኔ ግን እንደዚህ ውሸት ሲያወራ ውሸታም እንደሆነ መገመት አትችይም ነበር እንዴ? አሁንም ብታየው አይመስልም፣ አንተንም ይሸውዳል። ቀለበቱ ታሰረ፣ አብረን መኖርን ጀመርን። የጠርባ ምንጭ? አዎ አርባ ምንጭ ላይ የራሱ ክላስ እንዲመቻች አደረኩኝ። ክላሱን ተመዘገበ። እኔ መጣሁ። ልጆችን ይዘሽ? ኖ ወደ ስራዬ። ልጆቼ ሁሉ አንድ ልጅ ነው ያለኝ እዛን ሰዓት። ከዛም በኋላ እመጣለሁ ሄዳለሁ እንገናኛለን፣ እነሱ ቤት አርፋለሁ ምናምን ነገር። የካምባው ነገር ተሸጣ ገና ነው ሂደቱ። ከዛ 2014 ከካምባው ክርክር ጋራ እነሱ በዚህ በኩል ለካ ሚሊነር ናት ብለው ነው እኔን የቀረቡኝ። እኔችን ጉድ አላውቅም። እሺ እናትም ተነስታ ክፍተቷን ነው፣ ልጅም ተነስቶ ክፍተቱን ነው። ማን ተነስቶ ክፍተቱን የማንን ቀዳዳ ሞልቼ የማንን ልድፈን? እዚህ ጋር እኔ ዱቄት እየሆንኩ መጣ። ተጫጭዋለሽ ለማንቺ ዝምብለሽ ምን ታደርጋለህ? ወይኔ የእውነት እንግዳ ሆኜ እነሱ ቤት ሄጄ እንጀራ ገዝቼ ነው የምበላው ከነሱ ላይ። የእውነት የምነግርህ ማለት ነው። አንድ እንጀራ 15 ብር ነበረ። አንድ እንጀራ 15 ብር ገዝቼ ሽንኩርት ምናምን ብር ሰጣለሁ። እንጀራውን ግን ገዝቼ ነው። ዳስ ስለሆነ ነው ወይስ ምንድነው? ሴትዮ እናትየው ለልጆች ሚስቶች ክብር የላትም። እናት ሆኛለሽ ብለሽ አልነበር እንዴ? አልሆነችም? ኧረ በስመ አብ። በጣም ከባዱ ነገር ምንድነው ታውቃለህ? አስመሳይ ሰው ማወቅ ከባዱ ነገር እሱ ነው። ስታገኘኝ ልጄ ነው የምትለኝ። በእኔ የማትደራደር ሆና ነው የምታወራው። እሺ ከኋላ ግን ተደራድራ ትሸጣለች። ከተሸጥኩኝ ቆይቻለሁ። የገባው ቀን ተሸጫለሁ እዛ ቤት ውስጥ። የ2015 መስቀል ደረሰ። የልጇ የታናሽየው ሚስት አለች እዛ ግቢ ውስጥ የምትኖር። እሷ ናት እንግዲህ የታናሽየው ሚስት ናት ለዚህ ሁሉ ድብድብ ያበቃችን። አሉባልታ እያመላለሰች አሉባልታ ስላመላለሰች እሷን ይቅርታ ካልጠየቅሽ እኔና አንቺ አብረን አንብላም ማለች። እናት ማለት ነው አልኳት። እግዚአብሔር እንዳያዝንብሽ እኔ ሞት ልጅ ነኝ አትጫወችብኝ ያልኳት። እናትና አባትሽን ታዲያ እኔ የገደልኳቸው እንደ ኃጢአታቸው ገደላቸው እንጂ አለች። ማንም ኃጢአቱ አይገድለውም። እግዚአብሔር የሰጠህን እድሜ ሲጨርስ ነው የምትሞተው። በጣም ነው ተሰምቶኝ ያለቀስኩት። በህይወት የእናትና የአባቴ ሞት ለሁለተኛ ቀን የተሰማኝ እዛን ቀን። ከዛን ተጣላን። እንዴት ይኛለሽ አንቺ ወፍ ሰራሽ፣ አንቺ ምንትስ፣ አንቺ በቃ አንድ እናት የማትሳደበው ስድብ ዱቄት አድርጋ ሰደበች። እሺ ብዬ ወጥቼ ልሄድ ስል እሱ ምን አለኝ? ዛሬ ወጥተሽ ከሄድሽ እኔና የአንቺ የመጨረሻው ቀን ነው አለ። በሆነ ባደረኩት ኖሮ እኔ ለአንቺ ብዬ ተጣላው ነው አትሄጂም አለኝ። እሺ ቀረው። አብረን እኔና እሱን አግለው እነሱ ተሰብስበው መስቀልን ዋሉ። እኔና እሱ ብቻችንን ባዶ ቤት ውስጥ ዋለ። ለዛውም ፍራይ ሰጥተውን ነበረ። ፍራሹንም ወሰዱ፣ ድስቱን ወሰዱ፣ ቢተለቀቀ ቤት አደረጉት።
ቤቱን ምርር ብሎኝ ጥዬ እንዲሄድ ማለት ነው። ከዛን ያ ጊዜ እንደዛ አለፈ። 2015 ታህሳስ አካባቢ የከንባው ሂደት ተለቀቀና ምህረት ሀብታም ሆነች። ከዛን አልጋ ገዛን። የአዳማም አልጋዎች ምናምን ግማሽ የሚሸጡ እቃዎችን ከአዳማም ተሸጠዋል። ቴሌቪዥኑን ሁሉን ነገር አስተካከልኩኝ። ቤታችንን መሬት ገዝተሽ ነው? አይ እዛው እነሱ ግቢ ውስጥ ተከራይተን ነበር የምንኖረው። ሁሉን ተስተካከለ። ከዛን እውነት ተረገዘች። ከዛም በኋላ ላይ አሮጊቷ የእውነት ስሜት ተቀይሮ ማን እንደነበር ልንገር፣ ማሚ ሆነ ልጄ በሚጠራኝ ስም። ለምን? እህቶቹ ጠቅላላ ሁሉም ለእህትየው ስልክ ገዛው፣ የሚያስፈልጋቸውን ነገር ምናምን ሁሉን ነገር። ከዛ ማሚ ነይ ቡና ጠጪ ምናምን ሆነ። ከዛን እናት ምን አለችኝ፣ ባዶ መሬት አላቸው እዛው ግቢ ውስጥ፣ ገንዘብ ያልቃል ይጠፋል፣ እኔ ግቢ ላይ ሆናችሁ ለእኔ ብር ከፍላችሁ ስትኖሩ እኔን ይሰማኛል፣ ስለዚህ ባለሽ ገንዘብ እዚህ ጋር ስሪ አለችኝ። ግቢ ውስጥ? አዎ። አንስቼ ግጥም አድርጌ ሰራሁኝና አያይዤ ግንብ አጠርኩና አጥራቸውን ማለት ነው። ከዛን ከግንቡ ጋር ደግሞ አያያዝኩኝና አንድ ክላስ ሰርች። ልክ ቤቱ ለኪራይ ሲደርስ እኔ እንደብድቡ የ6 ወር እርጉዞኝ ወንድምየው እንዲህ በጀርባዬ ረግጦ ባፍጥሜ ደፋኝ። እሱም ተባብሮ ደበደበኝ። ባልሽ? አዎ። እርጉዞ ነሽ? እግዚአብሔርን እቃዬ ማለት ነው እንዲህ እየተወረወረ ነው የተጫነው። ቤት ፈልጌ አላገኘሁም በሰዓቱ። እቃው መኪና ላይ ተጭኖ ሚከራ ቤት ተፈልጎ እዛው ሴቻ ውስጥ እቃው ተራለ። እቃው ልክ መሬት እንደወረደ እኔ ከሆኑ ደቂቃዎች በኋላ ደም ፈሰሰኝ፣ ታመምኩኝ። ቀጥታ ነጭ ሳር ሆስፒታል ገባሁ። ሲቀላ ማለት ነው። እዛ ገብቼ ሕክምና መደረግ ተጀመረ። ዶክተሩ በጣም ምን ልበልክ ራሴ ሰዓት ብስጭት ታውቃለህ፣ እዛ ውስጥ ነው የገባው። ከዛ ዶክተር ልጄ በህይወት አለች አልኩት። አዎ አለ። ግን አለ ያንቺ ህይወት አስኪ ነው። እኔ ነፍሴ በእግዚአብሔር ነው። ልጄም ያለ ቀኗ እንድትወለድ አልፈልግም። ቀኑ ይድረስ፣ የሚያስፈልገውን ክትትል አድርግልኝ አልኩት። አሁን እንደዛ የሚያደርጉሽ ግን ምን አድርገሻቸው ነው? ምንም ያደረጉብሽ ክፉ ነገር ምንድን ነው? እሺ ወልጄ ሆስፒታል ሆነ ተኝቼ አሮጊቷ ጥላኝ ሄደች። ከዛም በላይ ማለት ነው። አሁን ዘንድሮ እኔ እዚህ አንድ ጉዳይ አለኝ፣ ለዛ መጣሁ። በመጣሁበት እሱ ሙሉ የቤት ዕቃ 63 ኢንች ቴሌቪዥን፣ የ70 ምናምን ሺህ ብር ሶፋ፣ ፍሪጅ 300 ሊትር አንድ ዕቃ ትልልቅ ዕቃ የተባለበት ሙሉ ይሸጣል። ከተከራይሽበት ቤት? አዎ ሸጠ። ሙሉ ልብሶቼ ሳይቀር ጭኖ እናቱ ቤት የኔን ልጅ አፈር ከድሜ አርገው ደብድበው። ሴቷን? ወንዱን ማክቤልን? አዎ። ብር ያለው ሰው ብር የሌለው ሰው መንገድ ላይም ሊተኛ ይችላል። ጤነኛ ነው የሚተኛው እንቅልፍ። አንቺ ግን ምንድነው አሁን ትልቁ ችግር? አንድ የገባኝን ነገር ልንገርሽ። ለሰዎች የማይገባቸውን ብር አትስጭ። እንደው በዚህ አጋጣሚ ከዚህ በኋላ እግዚአብሔር ሀብታም ካደረገሽና ብር ካገኘሽ እኔ የገባኝን ነው የምልሽ። ከዚህ በኋላማ ልብ ከ40 ዓመት ነውና ከዚህ በኋላ የሚመጣ ይመስልሻል? ብር በጣም ይመጣል። አዎ። ለምን ብትል ምርጥ ሴት ነኝ፣ መስራትን መኖርን አውቃለሁ። አዎ። አሁን ደግሞ መኖረው ኑሮ እንዴት እንደሚጣፍጥ አሳይሃለሁ። ይጣፍጣል የምትኖሪው ኑሮ? ከዚህ በኋላ ከ1 ዓመት በኋላ እንገናኝ፣ ታየኛለህ። እሺ እንደው እስቲ ይሄ ሁሉ ተነገረ። አሁን ምንድነው ግን ከዚህ የተማርሽው? አሁን ይሄን ሁሉ ሰማሁሽ እኔ። ከዚህ የተማርኩት ከዚህ ሁሉ የተማርሽው ምንድነው? መጀመሪያ እኔ ተጠያቂ ለኔ መበላሸት። እውነት ይሄን መስማማት አለብን። ግን ምንድነው ስተትሽ? ስተቴ ምን መሰለ? ስሜቴን ብቻ ማዳመጥ። ጻፉ ወጣቶች ካላችሁ፣ አሁንም ያላችሁ ሰዎች ካላችሁ፣ ያወራ ሁሉ ትክክል አይደለም። ጥሩ ትምህርት ለአንተ ምሳ በላሽ ስላለችኝ እህት ያገኘው መሰለኝ። ከጀርባው ግን ምን እንዳለ እንደ ቅቤ ማንጠር ነበረብኝ። ያላነጠርኩት ከንባው አላስተማረኝም ነበረ ማለት ነው። የሰው ልጅ ልውድና ላምንበት የሚገባው ነገር ገደብ ሊኖር ይገባ ነበረ። መጽሐፍ ቅዱስ ያለውን ተውኩትና ራሴን አየሁት። መጽሐፍ ቅዱስ ምንድን ነው ያለው? እንደ እርግብ የዋህ እንደ እባብ ብልህ ሆነ። አሁን እሷ ገብታሻለች በደንብ ነገርኩ እኮ። ከዚህ በኋላ ለምጣፍጠው አልኩ እኮ። በእውነት እመቤቴ ምህረት ለምህረት የምጣፍጠው አሁን ነው። ዋሪፍ ጊዜው ረፍዶ ቢሆንስ ግን ጊዜው ረፍዶ ቢሆንስ ግን አረፈደም። በእውነት ጎበዝ፣ በፍጹም አረፈደም። ለምን እንደማይረፍድ ታውቃለህ? እየተነፈስኩ ነው። እዛ ሆስፒታል ስትሄድ ለኦክሲጅን የሚከፍሉትን አይተሃል? ለምንድን ነው የሚከፍሉት ብለው
ስለተነፈሱበት ያስከፍሏቸዋል። እኔ እኮ በነፃ እየተነፈስኩኝ አለሁ ሳልከፈል። እግዚአብሔር አምላክ ይማራቸው። እነሱንም ትልቅ መረዳት ነው።